ሃይ ሰላም እንዴት ናችሁ? ለማታውቁኝ አሌክስ እባላለሁ። ዛሬ ምን ልስራ ብላችሁ ግራ ለተጋባችሁ ሰዎች ነው ይሄን ቪዲዮ ይዤላችሁ የመጣሁት። እና ዛሬ 3 የስራ ዘርፎችን ይዤላችሁ መጥቻለሁኝ። በትንሽ ኢንካም ተነስታችሁ በትንሽ ኢንቨስት አድርጋችሁ ብዙ ገቢ የምታገኙበት ስራ ነው ይሄ ስራ ማለት ነው። እና ተጠቀሙበት። እኛ ችግራችን ኢትዮጵያውያኖች ምንድነው? ከዜሮ ተነስተን መስራት አንፈልግም። ትልቅ ነገር ካላገኘን ትልቅ ነገር ካልተሰጠን ነው የምንለው። እና ከዜሮ ተነስተን ዛሬ ምን መስራት እንዳለብን ግራ ለተጋባን ሰዎች የሚሆን አዲስ ስራ ይዤላችሁ መጥቻለሁኝ። ኢትዮጵያ ውስጥ ላይ ምንም ያልተነካ ማለት ነው። ማንም ሰርቶ እስካሁን ይሰሩታል ግን እስካሁን ድረስ ያልተነካ ስራ ነው። ይሄንን ስራ በትንሽ ቢዝነስ በ70 ሺህ ብር በ50 ሺህ ብር በ100 ሺህ ብር ኢንቨስት በማድረግ በጣም መለወጥ የሚችሉበት ስራ ነው ይሄ ስራ ማለት ነው። እና የዚህ ዩቲዩብ አካውንት ላይ አዳዲስ ነገሮችን አዳዲስ ቪዲዮዎችን መማር ከፈለጋችሁ እና ህይወታችሁን መቀየር ከፈለጋችሁ ይህንን ቪዲዮ የምታዩ ሰዎች ሰብስክራይበር ኮሜንት ላይክ በማድረግ ሸር በማድረግ ተባበሩኝ። እና ደግሞ ምንድነው ላይክ የስራውን ዘርፍ አሁን እነግራችኋለሁ። 3 የስራ ዘርፍ ማለት ነው። 3 የስራ ዘርፍ ኢትዮጵያ ውስጥ ላይ ማንም ያልነካው 3 የስራ ዘርፎች አሉ። ምንድን ናቸው? በቅደም ተከተል እናያቸዋለን 3 የስራ ዘርፎችን ማለት ነው። ሺህ በ70 ሺህ በ100 ሺህ ብር በቀላሉ ኢንቨስት አድርገን ብዙ ገቢ የምናገኛቸው ስራዎች ናቸው እነዚህ ስራዎች ማለት ነው። ኢትዮጵያ ውስጥ ላይ ምንም ያልተነኩ ስራዎች ማለት ነው። እነዚህን ከሰራችሁ ውጤታማ ትሆናላችሁ። አንደኛው ቡና መስራት ኢትዮጵያ ውስጥ ላይ በጣም ማለት ነው በጣም ብዙ ሰዎች ያላወቁት ቢዝነስ ነው። በጣም ማለት ነው። በጣም በትንሽ ነገር ብዙ ገቢ የሚገኝበት 1 ኪሎ ቡና በ1300 ብር ነው የሚሸጥ ጥሬ ቡና ማለት ነው። ግን ወደ ተፈልቶ ወደ ስኒ ሲቀየር ስንት ቡና ይመጣል? 100 ስኒ በላይ ቡና ይመጣል። 100 ስኒ ቡና በ50 ብር አባዛው በ50 ብር አባዙት። ይሄንን ቪዲዮ የምታዩት በ50